ሩሲያ የፈረንጆቹ 2025 ከገባ ወዲህ በዩክሬን ላይ ከባድ የተባለውን ጥቃት መፈጸሟ ተነገረ። ከሩሲያ ጋር ለሳምንታት የዘለቀ የጫጉላ ሽርሽር በኋላ ትራምፕ በዛሬው ዕለት አርብ ለሞስኮ አስገራሚ ማዕቀብ ዛቻውን አሰምቷል። ሩሲያ ሙሉ በሙሉ ዩክሬን እያወደመቻት ነው በሚል እውነታ ላይ ተመስርቶ በሩሲያ ላይ የተኩስ አቁምና የመጨረሻ የሰላም ስምምነት እስኪደረስ ድረስ የባንክ ማዕቀቦችንና ታሪፎችን ለመጣል እያሰበ ነው። የሩሲያ መከላከያ ሚኒስቴር እንዳስታወቀው ከሆነ የሩሲያ ኃይሎች በትናንትናው ዕለት ምሽት ዶኔትስክ ክልል ውስጥ የሚገኘውን አንድሪቪካ መንደር መያዛቸውን አስታውቋል። የሩሲያ ዩክሬን ጦርነት ከተጀመረ 3 ዓመታት ያስቆጠረ ሲሆን ጦርነቱ በሰላማዊ ስምምነት ለመቋጨት ከፍተኛ ጥረት እየተደረገ ይገኛል። አሁን ወደ ዝርዝሩ እንሄዳለን። ሩሲያ የፈረንጆቹ 2025 ከገባ ወዲህ በዩክሬን ላይ ከባድ የተባለውን ጥቃት መፈጸሟ ተነገረ። በጥቁር ባህር ላይ የተሰማሩ የጦር መርከቦችን ባሳተፈው መጠነ ሰፊ ጥቃት ሩሲያ 70 ሚሳኤሎችንና 200 ድሮኖችን ተጠቅማ ጥቃቱን ሰንዝራለች። ሩሲያ በዩክሬን በፈጸመችው መጠነ ሰፊ ጥቃት ቢያንስ 4 ሕፃናትን ጨምሮ 18 ሰዎች ቆስሏል የተባለ ሲሆን 2 ሰዎች መሞታቸው ታውቋል። የዩክሬን ባህር ኃይል ቃል አቀባይ ዲሚትሪ ፔሊቴቼክ ከሀገሪቱ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ሩሲያ የፈረንጆቹ 2025 ከተጀመረ ወዲህ በጥቁር ባህር ላይ የተሰማሩ የጦር መርከቦችን ያሳተፈ መጠነ ሰፊ ጥቃት ሰንዝራለች ብለዋል። በጥቁር ባህር ላይ የተሰማሩ የጦር መርከቦች አዳሩን ብቻ ከ20 በላይ ሚሳኤሎችን ወደ ዩክሬን መተኮሳቸውን አስታውቀዋል። የዩክሬን አየር ኃይል በበኩሉ ሩሲያ አዳሩን በአጠቃላይ 58 ሚሳኤሎችንና ድሮኖችን ተጠቅማ ጥቃት ሰንዝራለች ብለዋል። አየር ኃይሉ 34 ሚሳኤሎችና 100 ድሮኖችን ኢላማቸውን ሳይመቱ አየር ላይ መጥቶ መጣሉን አስታውቋል። የሩሲያ መጠነ ሰፊ ጥቃት ለመከላከልም የፈረንሳይ ሚራጅ ተዋጊ ጀቶችን ለመጀመሪያ ጊዜ ማሰማራቱን ገልጿል። ዩክሬን በአውሮፓ በሚቀርብ ኤፍ-16 እና በፈረንሳይ ሚሬጅ 2000 አውሮፕላኖችን በመጠቀም በአገሪቱ የኃይል ተቋማት ኢላማ ያደረገ የሩሲያ ግዙፍ ጥቃትን ለመከላከል ተጠቅማባቸዋለች። ሁለቱም አውሮፕላኖች በአየር ላይ የሚያደርሱትን አደጋዎች ለመከላከል ከአየር ወደ አየር የሚተኮሱ ሚሳኤሎችንና የመርከብ ጠመንጃዎችን መጠቀም ይችላሉ። በጀቶቹ ላይ ባለው ራዳር አማካኝነት ኢላማዎቹ ሊታወቅ ይችላል። በአውሮፕላኖቹ ጥቃት እንዴት እንደሚመከት የሚገልጽ ግልጽ መረጃ እስካሁን አልተገኘም። ነገር ግን በዩክሬናውያን የተመራው ኤፍ-16 የተተኮሱ ሚሳኤሎችንና የሚበሩ አውሮፕላኖችን መጥቶ በማውረድ ረገድ እንደተሳካለት ይነገራል። የፈረንሳይ አውሮፕላኖች ባለፈው ወር ወደ ዩክሬን የተላኩ ሲሆን በዚህ መንገድ የድሮንና አውሮፕላኖችን ጥቃት ለማስወገድ ሲጠቀሙበት ይህ መጀመሪያቸው ነው። ኤፍ-16ን ካለፈው ነሐሴ ወር ጀምሮ በሀገሪቱ ውስጥ ቆይተዋል። በአብዛኛው የተልዕኮ ፕሮፋይል ውስጥ የተካተቱት ከአየር ወደ መሬት ለሚደረጉ ጥቃቶችና መከላከል እንደሆነ ይነገራል። ክሬምሊን አሜሪካ ለዩክሬን የጦር መሳሪያ ድጋፍ ማቆሟ ለሰላም የተሻለ ተስፋ የሚሰጥ ነው ብሏል። ፕሬዚዳንት ዶናልድ ትራምፕ አሜሪካን ለዩክሬን የሚሰጠውን የጦር መሳሪያ ድጋፍ ማቋረጣቸውን ተከትሎ ሩሲያ እርምጃውን አወድሳለች። ይህንን ተከትሎም የክሬምሊን ቃል አቀባይ ፔስኮቭ አሜሪካ ለጦርነቱ ከፍተኛ የመሳሪያ አቅራቢ እንደሆነች ግልጽ ነው፣ አሜሪካ እርዳታውን ማቆሟን እውን ከሆነ የኪቭ መንግስት ወደ ሰላም ሂደቱ እንዲመጣ የሚያበረታታ ነው ሲሉም ተናግረዋል። ይህንንም መልካም አጋጣሚ በመጠቀም ሩሲያ በተለያዩ አካባቢዎች የሚገኙ የኃይልና የጋዝ ተቋማትን በማጥቃት በአንድ ጀንበር በዩክሬን ላይ ግዙፍ ሚሳኤልና ድሮን ጥቃት መፈጸሟን የዩክሬን ባለስልጣናት ተናግረዋል። ከሩሲያ በድምሩ 270 ሚሳኤሎችና ድሮኖች እንደተወነጨፉ የዩክሬን አየር ኃይል ገልጿል። ሚሬጅ 2000 የፈረንሳይ ተዋጊ ጀቶችን ለመጀመሪያ ጊዜ ከኤፍ-16 ጎን ለጎን ጥቃቱን ለመከላከል መዋላቸውንም ተናግረዋል። የተፈጸመው ጥቃት ሩሲያ በቅርብ ወራት ውስጥ በዩክሬን ከተሞች ላይ ማታ ማታ ሊወነጨፉ የሚችሉትን ድሮኖች ቁጥር በአስደንጋጭ ሁኔታ በማሳደጉ እስከዛሬ ከደረሱ ትልልቅ የአየር ጥቃቶች አንዱ ነው። ፕሬዚዳንት ዶናልድ ትራምፕ ሁሉንም የዩናይትድ ስቴትስ ወታደራዊ እርዳታና የመረጃ ማጋራት እንዲቆም መወሰናቸው የዩክሬን የአየር መከላከያ በቀናት ሳምንታትና ወራት ውጤታማነቱ እየቀነሰ ሄዳል የሚል ስጋት አስነስቷል። የሩሲያ ሚሳይሎችና የበረራ ጥቃቶች በዩክሬን ምሽት ላይ የሚከሰቱ ናቸው። አገሪቱ ወደፊት የሚመጡትን ጥቃቶች ለመቋቋም በአብዛኛው በምዕራባውያን ጸረ አየር መሳሪያዎች ላይ ትደገፋለች። የዩናይትድ ስቴትስ ፈጣን ወታደራዊ መረጃ ልውውጥ ከዩክሬን ጋር መካፈሉ ኪቭ ከሩሲያ የበረራና የሚሳይል ጥቃት በፊት ኢላማ ለሆኑ አካባቢዎች ማስጠንቀቂያ ስለሚሰጣት የሩሲያ አውሮፕላኖች ሲነሱ፣ ድሮኖች ሲተኮሱና ሚሳይሎች ሲወነጨፉ የዩክሬን መንግስት ቀድሞ መረጃ ማግኘት ራሱን እንዲጠብቅና ጥቃቶችን እንዲከላከል አስችሎት ነበር። አንድ የዩክሬን የመረጃ ባለስልጣን ሮብለት ለኤቢሲ ኒውስ እንደገለጹት የመረጃ ማካፈሉ የዩናይትድ ስቴትስ የሳተላይት ምስሎች በዲፌክሽን ኢንተለጀንስ ኤጀንሲ አማካኝነት ማካፈልን ይጨምራል ብለዋል። እውነተኛ ሰላም ለማምጣት የመጀመሪያው እርምጃ መሆን ያለበት የዚህ ጦርነት ብቸኛ ምንጭ የሆነችው ሩሲያ እንዲህ ያለውን ጥቃት እንድታቆም ማስገደድ መሆን አለበት በማለት ዜሌንስኪ ለትናንት ሌሊት ጥቃት በቴሌግራም የመልእክት መለዋወጫ መተግበሪያ ላይ ምላሽ ሰጥተዋል።
የአየር ድብደባውን ተከትሎ ዜሌንስኪ በከፊል የተኩስ ማቆም ፍላጎቱን በድጋሚ ገልጸዋል። ይህ የከፊል የተኩስ አቁም የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ለመጀመሪያ ጊዜ ያቀረቡት እቅድ ሲሆን ለወሳኝ የአውሮፓ ህብረት የመከላከያ ጉባኤ ሐሙስ በብራሰልስ በተገኙበት ወቅት ቀርቧል። ዜሌንስኪ በማክሮን የተገለጸው እቅድ በማስተጋባት በሰማይ ላይ ድሮን፣ የረጅም ርቀት ሚሳይል፣ አውሮፕላን በረራና የአውሮፕላኖች ቦምቦችን መጠቀምን ማገድ እንዲሁም የባህር ላይ ጸጥታ እቅድ መሰረት ባህሩ ዝም እንዲል ከባህር ላይ የሚወነጨፉ ሚሳይሎችን አለመጠቀም ስምምነት እንዲኖር ተማጽነዋል። በጣም አስገራሚ የሚያደርገው ግን የምድር ላይ ውጊያ እንዲቀጥል እርሳቸው ይፈልጋሉ። ስለዚህ እኛ በማንፈልገው የውጊያ አይነት አትግጠሙን፣ ነገር ግን በምንችለው የምድር ጦር ውጊያ ማድረግ እንችላለን የሚሉ ይመስላል። ከሩሲያ ጋር የነበራትን የተበላሸ ግንኙነት በማደስና ወደ ስምምነት ለመምጣት ጥረት እያደረገች የምትገኘው አሜሪካ አሁን ራሽያ በወሰደችው ከባድ የሆነ ጥቃት ምክንያት ከፍተኛ ማዕቀብ ለመጫን ኢኮኖሚያዊና የንግድ ቅጣቶችን በማሰላሰል ላይ ነኝ በማለት ሞስኮን እያስፈራራች ትገኛለች። ቅጣቶቹ ኢኮኖሚያዊና የንግድ ሊሆኑ ከመቻላቸውም በላይ በተለይ ከባንክ ዘርፎች ጋር የተገናኙ ናቸው ተብሏል። ስለዚህ ሩሲያ በቶሎ ይህንን ጥቃት በማቆም ወደ ስምምነት ጠረጴዛ እንድትመጣ አሳስበዋል። ትራምፕ በሩሲያ ላይ ጥላለው የሚሉት ማዕቀብ የራሽያን ኢኮኖሚ በቀጥታ ሊጎዳ የሚችል እንደሆነ በግልጽ የታወቀ ነገር ባይኖርም እየተሻሻለ የመጣውን የአሜሪካና የሩሲያ ግንኙነት እንዳያበላሸውና የሰላም ስምምነቱ እንዳይደናቀፍ አንዳንዶቹ እየገለጹ ይገኛሉ። ትራምፕ ለማንም የማያዳሉ ለመምሰል በሩሲያ ላይ ማዕቀብ ጥላለው ማለታቸው ምናልባት ነገሩን ወዳልተፈለገ አቅጣጫ እንዳይወስደውና የሰላም ስምምነቱን ባጭሩ እንዳያስቀረው ተፈርቷል። ሩሲያ በዩክሬን ላይ የምትወስደው ፈጣንና ሁሉን አቀፍ የሆነ ጥቃት የአውሮፓ ህብረት ሀገራትን ራሱ ያስቆጣ ከመሆኑም በላይ የሚወስዱት ማንኛውም እርምጃ ወደ ሶስተኛው የዓለም ጦርነት እንዳያመራ ስጋታቸውን የሚገልጹ ፖለቲከኞችም አሉ። ሩሲያና ዩክሬን ጊዜው ከማለቁ በፊት አሁኑኑ ወደ ውይይት ጠረጴዛ ብትመጡ ይሻላቸዋል በማለት ትራምፕ ትሩዝ በተባለ ሶሻል ሚዲያ ላይ ተናግረዋል። የትራምፕ ዛቻ ከባድ ቢሆንም ነገር ግን በዩናይትድ ስቴትስና በሩሲያ መካከል ያለው አነስተኛ የንግድ ልውውጥ ግምት ውስጥ በማስገባት የትራምፕ ከፍተኛ ግብር የመጫን ተስፋ እምብዛም ትርጉም አይኖረውም ተብሏል። የዩናይትድ ስቴትስ የንግድ ተወካይ ቢሮ እንደገለጸው ባለፈው ዓመት ሩሲያ 3.5 ቢሊዮን የአሜሪካ ዶላር ሸቀጦችን ብቻ ወደ ዩናይትድ ስቴትስ ልካለች። የአሜሪካ ወታደራዊ መሳሪያዎች እርዳታ መቆም በዩክሬን አቅም ላይ አውዳሚ ተጽዕኖ ሊያሳድርና በሚሊዮን የሚቆጠሩ ሰላማዊ ሰዎች ለሩሲያ የሚሳይል ጥቃት የተጋለጡ እንዲሆኑ ሊያደርግ ይችላል ተብሏል። የዕለቱ ዜና በዚሁ አልቋል። ላይክ እና ሰብስክራይብ በማድረግ ይደግፉ። መልካም ሰንበት።